እንዴት አላችሁ የእናናቲው ቤተሰቦች? ይህ ቻናል እንደሚታወቀው በአካውንቲንግ እና በታክስ ዙሪያ ያለኝን የትምህርት ዝግጅት እና የስራ ልምድ በመጠቀም ጠቃሚ ቪዲዮዎች ወደ እናንተ የሚቀርብበት ነው። ዛሬ ደግሞ አካውንቲንግን በተመለከተ መርቻንዳይዝ ኢንቨንተሪ ሲስተምን ቀለል ባለ ዘዴ የቀረበ ቪዲዮ ነው። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። አሁን ወደ ቪዲዮ እንሄዳለን። አካውንቲንግ ፎር ሰርቪስ ቢዝነስ ሰርቪስ የሚሰጡ ድርጅቶች አካውንቲንግ ፎር ሰርቪስ ቢዝነስ የምንላቸው ሰርቪስ ነው የሚሸጡት፣ ሰርቪስ ነው ለከስተመራቸው ደሊቨር የሚያደርጉት። ይህን በተመለከተ ባለፈው ቪዲዮ ሰርቼላችኋለሁ እና ዩቲዩብ ላይ ገብታችሁ ከሌጀር ጀምረን እስከ ኔት ትሪያል ባላንስ የተሰራ ጠቅላላ አካውንቲንግ ሳይክሎች ያለፉበት ስለሆነ እሱን ቪዲዮ በቀላሉ እናንተ ዩቲዩብ ውስጥ ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ሌላውን ገጽታ እንድታዩ መርቻንዳይዝ ቢዝነስ የምንለውን እቃዎችን ተዘጋጅተው ካለቁ በኋላ መልሶ ለመሸጥ የሚገዛ የንግድ አይነት ነው። እቃዎችን ደግሞ መቆጣጠር ብንፈልግ በሁለት መንገዶች እንደምንቆጣጠር የምናይበት ነው። እሱም ፔሪዮዲክ እና ፐርፔቹዋል ኢንቨንተሪ ሲስተምን እናያለን ማለት ነው። እነዚህን ስናይ ግን ትኩረት ማድረግ ያለብን ምንድን መርቻንዳይዝ ቢዝነስ የምንለው እቃዎች ተዘጋጅተው ካለቁ በኋላ መልሶ ለመሸጥ የሚገዛ የንግድ አይነት ነው። እነዚህ ድርጅቶች የሚዳሰሱ ታንጀብል አሴት ወይም ታንጀብል እቃዎች ነው የሚሸጡት። ለምሳሌ ላፕቶፕ፣ መኪና፣ የቢሮ እቃዎች ወይም እንደ እስክሪብቶ ያሉ የቢሮ መገልገያዎች ናቸው። እዚህ ጋር ስለ መርቻንዳይዝ ቢዝነስ ስናወራ ኪ ኮንሴፕቶች አሉ። አንደኛው ምንድነው? ማኑፋክቸረር ፕሮዲውስ ዘ ጉድስ አምራች ማለት ነው። ሆልሴለር ደግሞ ባይ ፍሮም ማኑፋክቸሪንግ ኤንድ ሴልስ ቱ ሪቴይል ጅምላ ሻጮች የምንላቸው ማለት ነው። ሪቴይል ደግሞ የመጨረሻው ሴለር ዳይሬክትሊ ቱ ዘ ፋይናል ከስተመር ቸርቻሪዎችን ነው። እነዚህን ኮንሴፕቶችን በደንብ መረዳት አለብን መርቻንዳይዝ ቢዝነስ ማጥናት ከፈለግን ማለት ነው። ስለ ኢንቨንተሪ ሲስተም ስናወራ ምን ማለታቸው ነው? የእቃዎች ቁጥጥር እንደማለት ነው። በአመቱ መጨረሻ በእጃችን ላይ የቀረው የእቃ ዋጋ በባላንስ ሽት ላይ እንደ ንብረት እንደ አሴት ይመዘገባል። ይህንን ለመመዝገብ ሁለት ዋና ዋና መንገዶች አሉ። ፔሪዮዲክ ኢንቨንተሪ ሲስተም እና ፐርፔቹዋል ኢንቨንተሪ ሲስተምን እንጠቀማለን ማለት ነው። ፔሪዮዲክ ሲስተም የምንለው የኢንቨንተሪ ሂሳቦችን የሚመዝነው በየተወሰነ ጊዜ፣ ለምሳሌ በአመቱ መጨረሻ ብቻ ነው። እቃ ስንገዛ ፐርቼዝ በሚል ጊዜያዊ አካውንት እንጠቀማለን። በእጃችን ያለውን የእቃ ዋጋ ለማወቅ የግድ አካላዊ ቆጠራ ፊዚካል ካውንት ማድረግ ያስፈልገናል። ይህ ስርዓት አብዛኛውን ጊዜ ትናንሽ እቃዎች በሚሸጡ እንደ ሱፐርማርኬት ባሉ ድርጅቶች ዘንድ የተለመደ ነው ማለት ነው። to know the cost of the good on hand you must conduct a physical inventory count. This is a common in supermarket or department store with many small items. ፐርፔቹዋል ኢንቨንተሪ ሲስተም የምንለው ደግሞ ቀጣይነቱን ኮንቲኒስሊ ያለው የእቃ ቁጥጥር ነው። ይህ ምንድን ነው? ፐርፔቹዋል ሲስተም ደግሞ ዘላቂ ወይም ቀጣይነት ያለው የቁጥጥር ስርዓት ነው። እቃ በተገዛ ወይም በተሸጠ ቁጥር በኢንቨንተሪ መዝገባችን ወዲያውኑ ይመዘገባል። when you sell an item you record the cost of goods sold right away. You don't need a physical count to know your stock level. እቃ ሲሸጥ የተሸጠውን እቃ የወጣበትን ዋጋ cost of goods sold ወዲያውኑ እንመዘግባለን። ስለዚህ መጋዘን ገብቶ ሳንቆጥር ኮምፒውተራችንን በማየት ብቻ ያለንን እቃ ማወቅ እንችላለን ማለት ነው። ባጭሩ ፔሪዮዲክ ለትናንሽ እቃዎች በቀላል ምዝገባ ስንጠቀም፣ ፐርፔቹዋል ደግሞ ዘመናዊነት እና ጥብቅ ቁጥጥር ላላቸው ድርጅቶች ይመከራል ማለት ነው። ለዛሬ የነበረን የትምህርት ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ እና ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ ተከታታይ ስለምሰራላችሁ እስከ ፖስት ክሎዚንግ ትሪያል ባላንስ ከእናንተ ነው ያዘጋጀሁት እና ከእናንተ የሚጠበቀው ተከታታይ ቪዲዮዎችን መመልከት ነው። በአጠቃላይ ለአካውንቲንግ ሳይክል ስራን ማለት ስለሆነ ቪዲዮ የምለቃቸውን በጉጉት ጠብቁ። ለዛሬ እዚህ ጋር
አበቃለሁ። ቻው፣ ደህና ሁኑ።